Yeah. Go. Sounds real familiar, doesn't it? Let's go. እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ እዚች ከታች ሰብስክራይብ የምትለው በመንካት የደወል ምልክቷን ተጫኑ። ምንም ጊዜ ቪዲዮ ስለቅ አያመልጣችሁ ማለት ነው። ከዚህ በፊት ደግሞ ቪዲዮ ለምትከታተሉኝ ላይክ እያረጋችሁ ኮሜንት እያረጋችሁ አይዞህ በርታ ለምትሉኝ በሙሉ እያመሰገንኩ በድጋሚ እንኳን በደህና መጣችሁ እላለሁ ማለት ነው። ቻናሌ እንዲያድግ የምትበሉኝ ብሬቲዩ፣ አብረን ለኤችዲ፣ ልጅ ሳላቲዩ፣ አስናቀሽ ቲዩ፣ ባቢ ኢንተርቴይንመንት በጣም ከልቤ የከበረ ምስጋና አቀርባለሁ ማለት ነው። የዛሬ ቪዲዮአችን የሚሆነው ስለ ቴሌግራም ነው። ቴሌግራም ላይ ቲም ተልኮላቸው፣ ቲም ማለት የቴሌግራም መልክን እይታን አሪፍ ሆኖ እንዲታያችሁ የምትቀያይሩበት ፋይል ነው ማለት ነው ቲም ማለት እና እሱ ተልኮላችሁ ጭልም ለሚልበት ደግሞ ከነ ሜሴጅ ምናምን ለማይታያችሁ ትክክለኛ ቲም የምታገኙበት ብቸኛ ኦፊሻል የሆነ ከራሱ ከቴሌግራም የተበረከተልን ቻናል አለ። የተለያዩ ቲሞች ዳውንሎድ ታደርጉበታላችሁ። እሱን አሳያችኋለሁ። በመቀጠልም ኢሞ ነው። ኢሞ ሰሞኑን እንደምታውቁት ችግር ተፈጥሮበታል። ያው መደወል አንዳንድ ነገር ፋይል ምናምን መላክ ማችሉ አላችሁ እና አሁን አስተካክሎ አፕዴት አድርጎ አምጥቶልናል። የትኛው ነው ትክክለኛ ኢሞ ለምትሉኝ ያው ኢንስታግራም ላይ በተደጋጋሚ ጥያቄ እየደረሰኝ ስለሆነ እሱን ትክክለኛውን ኢሞ አሳያችኋለሁ ማለት ነው። አብራችሁ ይቆዩ። ዩቲዩብ ላይ አቤል ሳሙኤል ብላችሁ ሰርች ስታደርጉ የሚመጣው ይሄ የመጀመሪያው ቻናል የኔ ነው ማለት ነው። እሱን ሰብስክራይብ ትሉታላችሁ። በመቀጠልም የደውል ምልክቱን በመጫን ምንም አይነት ቪዲዮ ስለቅ አያመልጣችሁም ማለት ነው። ወደ ዛሬ ቪዲዮ ቴሌግራም ላይ የሚለቀቁ የተሻለ የምንላቸው ቲሞች የትኞቹ ናቸው ለማለት እዚህ ሰርች ቦክሱ ላይ ትገቡና ሰርች ቦክስ ላይ በመግባት አንድሮይድ ቲምስ ብላችሁ ሰርች ታደርጋላችሁ። ዩዘር ኔሙ ወይም ሊንኩ ይሄ ነው። እሱን ዲስክሪፕሽን ቦክስ ላይ ጽፍላችኋለሁ። ይሄን ጽፋችሁ ሰርች ስታደርጉ የሚመጣላችሁ የመጀመሪያው ቻናል አንድሮይድ ቲምስ ቻናል ይላል ማለት ነው። ከ590 ሺህ በላይ ሜምበር ያለው ነው። እሱ ውስጥ ስትገቡ እሱን ጆይን ብላችሁ ስትገቡ የተለያዩ ቲሞች ታገኛላችሁ ማለት ነው። እነሱን ዳውንሎድ በመንካት ለምሳሌ ይሄ እዚች ጋር የምታዩት አንድ ቲም ነው ማለት ነው። ልክ እሷን ስትነኳት እቺ ዳውንሎድ በተኗን ስትነኳት ለምሳሌ የዳውንሎድ በተኗን ስትነኳት ትሽከረከራለች። ልክ እንደዚህ ዳውንሎድ አድርጋ ስትጨርስ ይሄንን የመሰለ መልክ ትይዛለች ማለት ነው። ቴሌግራማችሁ ያው እናንተ ኖርማሊ ሰማያዊ ነው የሚኖረው፣ እቺኛዋን አይነት መልክ ይኖራል ማለት ነው። የተለያየ መልክ ያለው ቲሞች አለው። ይሄው እንደምታዩት እየቀያየራችሁ የምትፈልጉትን ዳውንሎድ እያደረጋችሁ ትይዛላችሁ ማለት ነው። ትጭናላችሁ። ያው እኔ አሪፍ ነው ብዬ አግኝቼዋለሁ። ያው ተመችቶኛል። ምክንያቱም ኖርማሊ ሰማያዊ ሆኖ ከማግኘት ያው ለእይታውም ለአጠቃቀም የተሻለ ነው ብዬ ስላመንኩ ነው። ሌላው ግን ሰው የሚልክላችሁ ወይም የተለያዩ ቻናሎች ግሩፖች ላይ የሚለቀቁት ፕሮሞሽን ለመስራት ፌክ ቲሞች ናቸው። ያው ልክ ዳውንሎድ አድርጋችሁ ስትጭኑ እና ስትጨርሱ ሙሉ ለሙሉ ጭልም ነው የሚልባችሁ ማለት ነው። ስለዚህ እንደሱ አይነት ለፕሮሞሽን ተብሎ የተሰሩ ቲሞችን ዳውንሎድ ከማድረግ ይሄኛውን ቻናል ተቀላቅላችሁ ቆንጆ ቲሞችን ዳውንሎድ ታደርጋላችሁ ማለት ነው። ምንም አይነት ችግር አይመጣበትም። ምክንያቱም ኦፊሻል ነች። እንደምታያት እዚች ጋር ቲክ ተደርጎባታል። የቴሌግራሙ የራሱ ኦፊሻል ቻናል ነው ማለት ነው። ስለዚህ ቆንጆ ቆንጆ ቲሞች ይኖረዋል። ይጠቅማችኋል ብዬ አስባለሁ። ወደ ቴሌግራም ከገባችሁ አይቀር በዛው የኔ የሆነውን ቻናል ላሳያችሁ። እሱንም ገብታችሁ ትቀላቅላላችሁ። 24/7 ማርኬት ነው የሚለው ስሙ። እዚህ ጋር እንደምታዩት አፍሪካ ማርኬት ይላል። ሰርች ስታደርጉት 24/7 ማርኬት ብሎ ያመጣላችኋል። ወደ 1700 በላይ ሜምበር ያለው ነው። ማንኛውንም አይነት ጫማዎች፣ ኤሌክትሮኒክስ፣ አልባዛት መግዛት፣ መሸጥ፣ መለወጥ የምትችሉበት ብቸኛ ቻናል ነው። እሱንም ተቀላቀሉ። ለቻናሉም ለዚህኛውም ዲስክሪፕሽን ቦክስ ላይ ሊንካቸውን አስቀምጥላችኋለሁ። ያው እሱን ስትነኩት ቀጥታ ወደ ቴሌግራም ወስዶ ጆይን ትሉታላችሁ ማለት ነው። ሌላው ደግሞ ኢሞ ነው። መጀመሪያ ላይ እንደጠቀስኩላችሁ ኢሞ እስከዛሬ የነበሩት ወይም የተለቀቁት ኢሞዎች ኢሞ ቤታ፣ ኢሞ ኤችዲ የሚሉት መደወል ሊያቅታችሁ ይችላል ወይም ደግሞ ፋይል ላትልኩበት ትችላላችሁ። ይሄ ግን ተሻሽሎ የቀረበላችሁ አዲሱ ኢሞ ነው። ያው ከኢሞ ከራሱ ከካምፓኒው
አፕዴት አድርጎላችሁ የወጣው ነው። እንደ ማንኛውም ጊዜ መደወል የምትችሉበት ለምሳሌ እኔ ይኸው ወደ ጓደኛዬ ላሳያችሁ። እንደ ኖርማል መደወል የምትችሉበት ፋይል እዚች ጋር የአታች ምልክት አለች። እሷን ስትነኳት ካሜራ ጋለሪ የሚላለ ፎቶ መላክ ትችላላችሁ ከፈለጋችሁ። ካልሆነም ላይቭ ካሜራ አንስታችሁ ትልካላችሁ። ኦር ፋይል ብላ አፕሊኬሽን ዘፈን መላክ ትችላላችሁ ማለት ነው። ሌላው ደግሞ እዚች ጋር እንደምታዩት የመደወልና የቪዲዮ ኮል ምልክት ነው። የበፊቶቹ ላይ ግን መደወል አንዳንዴ ላይሰራ ይችላል ተቋርጦም ስለነበረ በተለይ የተለያየ ሀገር ላላችሁ እንደ አረብ፣ ዱባይ፣ ስዊድን ላላችሁ የተወሰነ ቦታ ላይ እንዲህ ተቋርጦ ነበረ። አሁን ግን የተሻሽሎ የመጣው ነው። ለምሳሌ ይኸው ቼክ ለማድረግ ታዩት ቪዲዮ ኮል ይሰራል ላይሰራም ለሚለው ደግሞ እዛው ላይ ይኸው ዝም ብለን ለምሳሌ ቪዲዮ ኮል ይሰራል ማለት ነው። ስለዚህ ተሻሽሎ የቀረበልን አዲሱ ኢሞ ይሄ ነው ማለት ነው። ሪንግቶን መቀየር ትችላላችሁ። ሴቲንግ ላይ ገብታችሁ ኖቲፊኬሽን ቶን ይሄ ሜሴጅ ሲገባ የተለያዩ ነገሮች ሴቲንግ ላይ ራሱ ተጨማምሮልናል። በጣም አሪፍ አድርገው ነው ያመጡልን። ስለማገኝ እንዲሁ ላሳያችሁ ብዬ ነው። ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ቀጥታ እሱን ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ለዛሬ የነበረኝ ቪዲዮ ይሄ ነው። ከወደዳችሁት ላይክ ማድረግ አትርሱ። ምክንያቱም የእናንተ ላይክ ማድረግ፣ ሼር ማድረግ፣ ኮመንት ማድረግ እኔም በጣም ያበረታታኛል። ለቀጣዩ ቪዲዮ ያው በጊዜ እንድሰራ ስለሚረዳኝ ላይክ ማድረግ አትርሱ። ካያችሁ በኋላ አመሰግናለሁ። ቪዲዮ እንገናኝ።